ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል፣ ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። ሀባይብ የልብ የሚያናግረው ጤንነት ነው። ዛሬ ደግሞ በአዲስ ቪዲዮ መጥተናል። አንቺ ረፊ እንዴ! ዛሬ ትህትናን ይዤላችሁ መጥቻለሁ። የትህትና ድራማ ተከታታዮች እንግዲህ የትህትና ድራማ ያው ወቅታዊ ድራማ ነው። ይልቅንስ ወቅታዊ ነገራቶችን ማካተት ይፈልጋሉ። እንግዲህ የሴት እንግዲህ ያለውን በማለት ስብሰባው ላይ የግሌ ትህትና ማናት? ምንድን ናት? ሰራተኛ ናት ወይስ እንግዲያ ናት የሚል ጥያቄ ብትጠይቅም፣ አዎ ይሄ ቤት ተፈቅዶላታል፣ ፈጣሪ ቤት የፈጣሪ ነው ሲሉም እነሱ ተናግረዋል። ነገር ግን ደግሞ እዚህ ቤት የሴት እንግዲያ ያለውን በማለት መጠየቋ ይመስለኛል። እንግዲህ ወቅታዊና እንዲሁም ደግሞ ወቅቱን ያካተተ ወይም ደግሞ ያለንበትን ሁኔታ ያካተተ አነጋገር ነው የሚናገሩት። እሱም ደግሞ ምንድን ነው? እኛ ነን እንጂ የጠበብነው ቤት ሁልጊዜም ሰፊ ነው፣ ምድር ሰፊ ናት። እምናጠባትም ልትጠብ እንኳ ብትሞክርም እምናጠባትም እኛ ነን እንጂ እሷ ሰፊ ነችም ሲል ሰካራሙ ተናግሯል። ሰካራም እንዴት ይሄን ይናገራል? ሰካራሙ ሰውዬ እንግዲህ የሚናገረው ነገር ምድር ጠብ ባለማለቱ ተወዳጅ ሆኗል ኮሜንት ላይ። እውነትም ደግሞ እውነት ነው የሚናገረው ያለንበትን ሁኔታና አሁን ላይ የሚካሄደውን ሁኔታ እንግዲህ ድራማ አዙረው ገንዘብ እየሰሩበትም ይገኛሉ። በተለይም ደግሞ ዘንድሮ የፊልሙ መዓት በጣም በዝቷል። ያው ወቅቱን ፊልም አድርገው በነገራችን ላይ ከጀርባ ያለውን ነገር ነው ወደ ፊልም አዙረው ገንዘብ የሚሰሩበት። ታዲያ ይሄ ምን ይባላል? እኔ እንደሚመስለኝ ብልጣት ነው። ስብሰባ የተደረገው ለዚህ ጉዳይ ሳይሆን እየተካሄደ ያለው ሁኔታ ምንድን ነው ለማለት ነው። ለምሳሌ ሰሞኑን የናይጄሪያ ጠንቋዮች ይፈልጉሃል በማለት ትንሹን ልጅ ወይም ደግሞ ትንሹን ወንድማቸውን እያስቸገረ ያለው አንዳቸው ከመካከላቸው ጓደኛ ነበር። እሱም ደግሞ እያስቸገረ የነበረው ሊሸጠው አስቦ ቀብድ የተከፈለበት መሳይ ወይም ደግሞ አስመሳይ የሚባለው ሰውዬ እያስማማው እንደሆነም ስለደረሰበት ነው። በተደጋጋሚ ይሄን ነገር ከውጭ ሄዶ ከአረመኔው ዝና ጋር ሲያስማማበትም እንደሆነ በተደጋጋሚ አይቶታል። እሱ ብቻም ሳይሆን የዓይን እማኝ የገዛ ጓደኛው አይቶታል። ነገር ግን እኔ በአስማሚው ሰውዬ አልፈርድም። ምክንያቱም ያየውን ነገር ነው ያደረገው። በእውነተኛም ህይወት እንደምታዩት እንደዚህ ነው። ከሰው ገንዘብ በልቶ ሰውን እየተሸጠ ባለበት ሁኔታ እሱም ያንን ያደረገው አይፈረድበትም። ስለዚህ እንዴት ነው ከገንዘብ ማን ነው ከሰው ገንዘብ የበለጠብህ ብሎ ለመቆጣትና ለምንድን ነው እኛ ፍቅር ያጣነው? ለምንድን ነው ጥሩ መሆን እያለ ለምንድን ነው ክፉ የምንሆነው ብሎ የቤቱ ባለቤትም መክሯል። ችግሩ ይብላኝልን ወደ ላይ ለምንወድቀው እንጂ ወደታች እንኳ ያው አስፈላጊም ስለሆነ ችግር የለውም በሚል ሰካራሙ ተናግሯል። ወደ ላይ ለምንወድቀው ያለበት ምክንያት ምንድን ነው? ከላይኛው ጋር የምንጣላ ሰዎች ነው ችግር የሚደርስብን እንጂ ወደታይ እንኳን ችግር የለውም። ምክንያቱም መጥፎ ባደረግን ቁጥር የምንጣላው ከፈጣሪ ነው ለማለት ነው። በነገራችን ላይ እንግዲህ ትንሹ ልጅ ብዙ ሲያስቸግራቸው ነበር። ይሄንንም ደግሞ ሊሸጥ ያሰበውን ልጅ ለማስፈራራት ይመስለኛል በጣም ብዙ አስቸግሯቸው እንግዲህ ድምፁን ቀይሮ ሲያስፈራራቸው ነበር። ሰው እንደዚህ ነው ብቻ እንግዲህ ለዚቹ ነገር እንደዚህ እንከፋፋለን ወይም ደግሞ እርስ በርሳችን እንጎዳዳለን። በቃ ሰው ማለት ለትንሽ ነገር እንደዚህ የሚሆኑ ናቸው። ለማንኛውም ሀሳቡ የትንሹ ልጅና የሰካራሙ ሰውዬ ነበረ። እስኪ እንደዚህ እናደርጋቸው ብለው እላያቸው ላይ ድራማ ሲሰሩባቸው ነበረ። ይህን ድራማ ግን ሌሎቹ አያውቁም። የሚያውቁት ትንሹ ልጅና ሰካራሙ ልጅ ናቸው። ለምን እንደዚህ አናደርጋቸውም ብሎ ያሰበው መሳይ እንዴት እንደሚሆን እናያለን። የሚፈራው በእርግጠኝነት እሱ ነው እንጂ ሌሎቹ ምንም እንደማይሆኑ ግልጽ ነው ብሎ በማሰብ ሀሳቡን እያስታወሱ አብረው ሲስቁና ሲጫወቱ ነበረ። ነገር ግን አታስብ፣ እሱ ከገደለህ እኔ በደንብ አድርጌ ቀብረሃለሁ። ደግሞ ለመቅበር
ያው ታቀኛለህ አይደለ ብሎ እሱም ስራውን በኮንፊደንስ ተናግሮ ሲስቅበት ነበረ። ሀሳቡ እንግዲህ ሲታወቅ አንተም ነበርክበት፣ አንተ እንዲህ ልጅ ልትሆን ግልማ አንተም ነበርክበት እያለ አብርሽ ተብዬው የቤቱ ባለቤት ቢበሳጭም እነሱ ስራቸውን ሰርተዋል። ለማንኛውም ይፈራል ብለው ያሰቡት ሰውዬ ፈርቶላቸው ያደረው ሽንት ቤት ነበረ። ነገር ግን ደግሞ ሲያወሩ ሰማቸው መጥቶ ጉብ ይልበት አስበው ነበር። ነገር ግን ደግሞ እንዴት ነው እባክህ የሞት መንፈስ ያለበት መደበቂያ ያገኘኸው እያለም ተሳልቆበታል ማለት ነው። ያው እንግዲህ ስራውን ስለሚያውቅ ነው የፈራው። እሱም ለምን ብሎ እንዲጠይቅና የሆነ ጊዜ እንደዚህ ሲያስቸግረው ይሄንን ባህሪውን ለማምጣት ስለፈለገ ነው። ለማንኛውም ይቅርታ እንዲባባሉ ካደረጋቸው በኋላ እንግዲህ ሴቶች ደግሞ ማርቤት ለማርቤት ሲሄዱ እየፈሩም ቢሆኑም እንደዛ እየሆን አንቺ ደግሞ አቮካዶ ትቀቢልኛለሽ እኔ ነኝ ተቀቢ ያልኳት ያው ለፊት ጥሩ ነው ሲባል ስለሰማሁኝ ነው። እርፍ ይሄን ፍርድ ጭራሽ ትንከባከባታለህ። የግሌ እንግዲህ ወርዳበታለች። እንግዲህ የእሷ እንደሚሆን ተስፋ እናደርጋለን። እሷ ግን ለእሷ አልነበረ። ትትና የግል ቅናት እንዲቀንስ ጥረት እያደረገ ትገኛለች። ዛሬ እንግዲህ ፏፏ ብላ መጥታለች። ፏፏ ያለችው ግን እቤት ላለው ሰው ሳይሆን እሷ የራሷ የሆነ ቀጠሮ አላት። የራሷ የሆነን ሰው እየፈለገች ነው በብልጠት። እንግዲህ ቤት ካሉትም ውጭ ካሉትም የተወሰነ ጊዜያት መርጣለች። ነገር ግን ደግሞ ቤት ካሉት ሰዎች አንድኛው የራሴ ወንድም ነው ብላ በማሰብ በማፈላለግ ላይ ትገኛለች። አሁን እጅግ አዳጋች የሆነባት ነገር እንግዲህ እናቷ የሰጠቻት ምልክት ነው። ምልክቱን ለማየት ደግሞ በጣም ብልህና በጣም ቅንጭላት ያለው ሰው ይጠይቃል። እሷም ደግሞ እንግዲህ ይህንን ነገር እንዲያፋልጋት የጠየቀችው መልብልን እሱንም እናገኘዋለን እኔና አንቺም እንጋባለን ቢላትም ያንን ምልክት እንግዲህ ከአራታቸው አንዳቸው ቢኖራባቸውም እንግዲህ ያንን ለማየት ለሷ በጣም አዳጋች ነው። እሱም ከዛ በፊት እንግዲህ ልብስ እና የተለያዩ የጽዳት እቃዎች ማለትም ደግሞ ለሷ የሚሆኑ ይዞላት ቢመጣም ነገሩ ግራ አጋብቷታል። ወንድሜን ሳላቅ ወይም ቤት ያሉትን ሰዎች ሳላቅ እዛ አይነት ቦታ ውስጥ መግባት አልፈልግም፣ አወዛጋቢ ሁኔታ ላይ ነው። ያው እንግዲህ እሱም ለሷ በማሰብ አረጋግቷት ልብስ ሰጥቷት ሄዷል። ያንን ልብስ ግን ለብሳ ለመሄድ ስትል ሁለቶችም አንድ ላይ ገጭ ብለዋል። የግሌም የትትና የምረጡ ቅስቀሳ ነው እንዴ የሚል ነገር ተፈጥሮብናል። ማንን መረጠ? የትኛይቱን ወይም ደግሞ የትኛውን መረጠች የሚለውን ነገር ወደፊት እናያለን። ለማንኛውም እስከዛ ድረስ ሰብስክራይብ ያደርጋችሁ ጠብቁን። ቆይ እንዴት ነው